ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ተጋብዛለሁ። መልካም ቆይታ። አቶ ሳሚት ፍርድ ቤት ቀድሞ ተገኝቷል። ከባለቤት ከሱምሩ ጋር ህጋዊ ፍቺ ለመፈጸም በተቀመጠበት አቃቤ ህጉን ይጠይቃል። አሁን ሰዓቱ አልደረሰም እንዴ? ሰዓቱ ደርሷል። በእርግጠኝነት ከደቂቃዎች በኋላ ወደ ውስጥ እንድትገቡ ይጠራሉ። እኔ ምልህ ግን ሱምሩ ካልመጣች ቆይ ምን ሊሆን ነው? እሷ ባትመጣስ ምን ይደረጋል ጌታዬ? ተጨማሪ ቀን ቀጠሮ ይያዛላ፣ ይራዘማል። እንዴት ነው ግን እንደማትመጣ እርግጠኛ ነህ እንዴ አቶ ሳሚት? እኔ እርግጠኛ አይደለሁም፣ አላውቅም። ነገር ግን እያንዳንዷን ነገር የምታደርገው እኔን ለማናደድና እኔን ለማበሳጨት ብላ ስለሆነ እንደዛ ልታረግ ትችላለች። እኔ ይሄንን ጉዳይ ባጭሩ ቋጭቼ መገላገል እፈልጋለሁ ከሷ። ከዚህ በተጨማሪ ይኸውልህ ነግሬሃለሁ ጠበቃ፣ እሷ የምትፈልገው ምንም ይሁን ምንም እሱን እሺ ብለን አንቀበልም። ሁሉን ነገር ነው የምንቃወማት። ገባህ አይደለ? እሷ መቃጠል አለባት፣ መናደድ አለባት። ነገርኩህ አይደለ? ይኸውልህ ሰምተኛል አይደለ? ድንቡሉ 5 ሳንቲም ከኔ ሀብት ላይ እንድታገኝ አልፈልግም። ምንም ነገር እንድታገኝ አልፈልግም። ቤት፣ መኪና፣ እንደዚሁም ደግሞ ጌጣጌጦች፣ ምንም ነገር 5 ሳንቲም ማግኘት የለባትም እሷ። ገብቶሃል ያንተ ጠበቃ? ገብቶኛል ጌታዬ። እንድትሰቃይ እፈልጋለሁ። አዎ መከራዋን ማየት አለባት። ከዚህ ምድር ላይ እንድትጠፋ እፈልጋለሁ። ገባህ? በደንብ ተረድቻለሁ ጌታዬ። ምንም ችግር የለም። እያንዳንዱ መረጃዎች አሉን። ከዚህ በተጨማሪ በአንተ ላይ ስትማግጥ፣ ታሲን ጋር ስትማግጥ የሚያሳይ ፎቶ ሁሉ አለን። ምንም ነገር አትጨነቅ፣ ለሱ ዋጋዋን ታገኛለች ጌታዬ። በጣም ጥሩ፣ እንደዛ ነው መሆን ያለበት። እንደውም አቶ ሳሚት ማካካሻ ገንዘብ ራሱ እንድትከፍል እናደርጋታለን። ያቻትልህ አቶ ሳሚት እየመጣች ነው ያለችው። አብራ እየመጣች ነው። እንዴት ይገርማል! ተመልከት ጠበቃ፣ ጭራሽ በአደባባይ ሆኗል። አብረው እየመጡ እኮ ነው። ትንሽ እንኳን አያፍሩም። ተመልከታቸው ጠበቃ። ልክ ነው ጌታዬ አቶ ሳሚት። የጎሪጥ ሳሚትና እንዲሁም ደግሞ ታክሲን ይተያያሉ። በሁኔታው ደስ እያላት ሱምሩ ፈገግ ትላለች። ቦታው ላይ በፍጥነትም ህክመት ትደርሳለች። በሌላ በኩል ቦታው ላይ ቻንም ደርሶ ጠዋት ሜሊክ አለችበት። ሰራተኛዋ ኢንሴም እንደተከፋች እሱ ጋር ትደርሳለች። አልመጣም ማለትሽ አይደለም እምቢ አለች አይደለም? እኔን ለመገናኘት የምችለውን ሁሉ ጥሬያለሁ፣ ሞክሬያለሁ። ማድረግ የምችለውን ሁሉ ጥሬ ነበረ ልጅ ቻን። ነገር ግን እምቢ አለች። በቃ አንተም ማየት አትፈልግም እሷ። በጣም ነው የተከፋሁት። በጣም ተከፍቻለሁ ልጅ። ምንም ማድረግ አልቻልኩም። ምንም አትናደጂ ኢንሴ፣ አንቺ አትበሳጭ። መጀመሪያውንም ቢሆን እኔ አውቄዋለሁ እሺ እንደማትልሽ። ስደውልላት ስልክም አታነሳም። ከዚህ በተጨማሪ ስልኬንም ብሎክ አድርገዋለች። ግን ተስፋ አድርጌ ነበር፣ ለዛ ነበር የመጣው። እንግዲህ ነገሮች ሁሉ እንደዚህ ከሆኑ ኢንሴ ይሄንን ደብዳቤ ለሜሊክ ስጭልኝ በቃ። ያው እንግዲህ በፊት ለፊት እሷን አግኝቼ መሰናበት አልቻልኩም። የኔ ውድ ልጅ አሁን አንተ እንዳስብከው መሆን አለበት ብለህ ታስባለህ? ከዚህ ሀገር ይሄንን ሀገር ጥለህ መሄድ አለብህ? አዎ እንደዛ ነው የሚሻለው ኢንሴ። ለሁሉም ሰው መልካም የሚሆነው እኔ ከዚህ ሀገር ብሄድ ነው። ከዚህ በተጨማሪ ኢንሴ አንድ ነገር ልጠይቅሽ። ጠይቀኝ፣ የፈለግከውን ጠይቀኝ። በቃ እኔ በየጊዜው መረጃ ማግኘት እፈልጋለሁ ስለ ሜሊክ ደህንነትና ስለ ልጄ ደህንነት። እዚህ ከጎናቸው መሆን አልቻልኩም። ነገር ግን ቢያንስ ባለሁበት ቦታ ስለነሱ ደህንነት ማወቅ እፈልጋለሁ እና ሁሉንም ነገር የሚፈጠረውን ነገር እንድትነግሪኝ ነው የምፈልገው። እንደተወለደ እንዲሁም ደግሞ ከተወለደ በኋላ ልጄ መራመድ ሲጀምር፣ ሲድህ፣ ሲጫወት ይህን ሁሉ መረጃ ጠይቅሻለሁ። እማዬ ሲል እንዲሁም ደግሞ አባዬ ሲል ልጄ ይህን ሁሉ እንድትነግሪኝ ሁሉም ነገር እፈልጋለሁ እያለ ሲናገር እንባውን በጉንጩ ላይ ይፈሳል። ኢንሴም ታዝናለች፣ ታለቅሳለች። የኔ ልጅ ሁሉን ነገር ያልከውን ነገር በሙሉ አደርግልሃለሁ፣ እነግርሃለሁ። እያንዳንዷን ነገር እነግርሃለሁ። የሚፈጠረውን ልጅ አታስብ እያለች ታለቅሳለች። እሱም ብቻ አይደለም ፎቶ ራሱ እያነሳው እልክልሃለሁ። ተባብለው በመጨረሻ እየተላቀሱ ይተቃቀፋሉ። መርቂኝ ኢንሴ፣ መርቄያለሁ ልጄ፣ የኔ ውድ ልጅ መርቄያለሁ። ፈጣሪ ካንተ ጋር ይሁን። ከልቤ መርቄያለሁ። አንተም መርቀኝ። መርቄሻለሁ ኢንሴ። ሁሉም ነገር መልካም እንዲሆንላችሁ ምኞቴ ነው። ለአንተም መልካም ይሆንልህ። በመጨረሻም ይሄን ተናግሮ እየተራመደ ወደፊት ዞር እያለም በርቀት ሜሊክን በመስኮት ይፈልጋታል። ሜሊክ በመስኮቱ ላይ ሆና አሻግራም እሱን እየተመለከተች ታለቅሳለች። ወደ ውስጥ ከመጣች በኋላ ኢንሴ እንባዎቿን ጠርጋ ሜሊክን ትነግራታለች። ሄዷል በቃ እሱ ታውቂያለሽ፣ በጣም አልቅሷል። ይሄን ደብዳቤ ደግሞ ለእሷ ስጭልኝ ብሎ ሰጥቶኝ ነው፣ ላንቺ ነው። ሜሊክ በመጨረሻ ደብዳቤውን ተቀብላ በፍጥነትም ፈታ ማንበብ ትጀምራለች። ሜሊክ፣ የኔ ሜሊክ፣ ብቸኛዋ ፍቅሬ፣ ይህን ደብዳቤ ጻፍኩልሽ ከአንቺ ይቅርታ ለመጠየቅ አይደለም። ምክንያቱም እኔ ምንም ብል ምንም ያጠፋሁትን ጥፋት ማስተካከል አልችልም። አንቺም መቼም ቢሆን ይቅርታ አታደርጊልኝም። ይህን ነገር አውቃለሁ። ራሴንም ቢሆን ይቅር አላለሁም። ስለዚህ በድጋሚ ይቅርታ አድርጊልኝ ብዬ አልጠይቅሽም። ታውቂያለሽ ሜሊክ፣ ለመጀመሪያ ጊዜ እንደተመለከቱሽ ነበር በፍቅር የወደቅኩት። እኔ አንቺን ያፈቀርኩሽ ለመጀመሪያ ጊዜ እንደተገናኘን ዝናብ የጣለ ቀን ነበር። የዛን ቀን ነበር የወደድኩሽ። በጣም ከምታስብ በላይ ነው ማፍቅርሽ። እንደዛ እኔ ማንንም ሰው ወድጄ አፍቅሬ አላውቅም። ወደፊትም ማፍቀር አልችልም። ከአንቺ ጋር ህይወቴን በሙሉ ማሳለፍ ፈልግ ነበር። እኔና አንቺ አብረን ኖረን እስከምናረጅ ድረስ በጣም ደስተኛ እንድንሆን ፈልግ ነበር።
እኔና አንቺ አብረን ሆነን ሁሉን ነገር መቋቋም እንችል ነበር። እኔና አንቺ ብቻ በቂ ነበር። ነገር ግን ሁሉን ነገር አበላሽቻለሁ። አሁን ደስታችንን አበላሽቻለሁ። የወደፊት ዕጣ ፈንታችንን አበላሽቻለሁ። ቤተሰባችንን አበላሽቻለሁ። እኔ ሁሉን ነገር በእጅ አበላሽቻለሁ። ራሴን ቀጥቻለሁ ሜሊክ። በዚህ ዓለም የመኖር ተስፋዬ አንቺ ብቻ ነበርሽ። ላንቺ ስል እሞታለሁ። ነገር ግን ሁሉን ነገር አጥቻለሁ። አንቺንም አጥቼሻለሁ። አንቺን ማየት እንኳን አልችልም። ከዚህ በኋላ ማቀፍም አልችልም። የልጅን ሽታ እንኳን ማሽተት አልችልም። ከዚህ በኋላ እኔ ምንም ነገር አይኖረኝም እያለ የጻፈውን ደብዳቤ ካነበበች በኋላ እያለቀሰች ሜሊክም ትናገራለች። ጃን ከዚህ በኋላ ልጄንና አንቺን ማየት የምችለው በህልሜ ብቻ ነው። እየሮጠችም ወደ መኪናው ውስጥ ትገባለች። በእያንዳንዱ ትንፋሽ ውስጥ ትኖሪያለሽ አንቺ። በምበላው በምጠጣው ውስጥ እያንዳንዱ ነገር ላይ ያለሽ ሜሊክ። ይህንን ደብዳቤ መጻፍ ማለት በጣም ከባድ እንደሆነ አውቃለሁ። ይህን ደብዳቤ ስጽፍ እያነባው ነበር። እያለቀስኩ ነው የጻፍኩት። መኪናውንም በፍጥነት ጃን እያሽከረከረ እየተጓዘ እንባውንም ይጠርጋል። ሜሊክ ደህና ሁኚ። አፈቅርሻለሁ። በጣም አፈቅርሻለሁ። እስከምሞት ድረስ አፈቅርሻለሁ። አይሆንም እያለች ሜሊክ ታለቅሳለች። መኪናዋንም በፍጥነት ታሽከረክራለች። ጃን በፍጹም መሆን የለበትም፣ መሄድ የለበትም፣ አትሄድ ጃን እያለች ታለቅሳለች። እየተጓዘች ባለበት መኪናዎች መንገድም ይዘጉባታል። የዚህን ጊዜ ትበሳጫለች። ዞር በሉ እያለችም ማሽከርከሯን ትቀጥላለች። በሌላ በኩል ጃን በመጨረሻም ሊጓዝበት ወደ አሰበው ሀገር ኤርፖርትም ደርሷል። ሻንጣውንም እያወረደ ነው። ስልኳንም አውጥታ ሜሊክ ትደውላለች። የደወለትን ደንበኛውን ማግኘት አይችሉም። ሜሊክ ስቅስቅ እያለች ታለቅሳለች። አይሆንም፣ በፍጹም አይሆንም ጃን መሄድ የለበትም። በሌላ በኩል ጃን ፍተሻ ቦታ ላይ ደርሷል። ሻንጣውንም እያስቀመጠ ነው። በመጨረሻ ሜሊክ ቦታው ላይ ትደርሳለች። እየሮጠችም ወደ መግቢያው ጃን እያለች ትጮኻለች። ሰልፉንና እንዲሁም ደግሞ ሰዓቷን ሜሊክ ትመለከታለች። እባካችሁም ፓስፖርታችሁን ወደ ፊት ለፊት እያመጣችሁ። ከተሰለፈችበት ቦታ ላይ ሜሊክ ሰልፉን ማላልቅ ሲላት በመጨረሻም ይቅርታ አድርጉልኝ እባካችሁ ይቅርታ አድርጉልኝ እያለች ወደፊት ትሄዳለች። በጣም ቸኩዬ ነው፣ ይቅር በሉኝ እባካችሁ፣ ፍቀዱልኝ እባካችሁ፣ ለፈጣሪ ብላችሁ ተቸግሬ ነው። ሂጂ በቃ ችግር የለውም፣ ተለፍ ፍቀዱላት። አመሰግናለሁ፣ በጣም አመሰግናለሁ። በመጨረሻም ወደ ውስጥ ካለፈች በኋላ ፍተሻውን እየጨራረሰች ባለበት በርቀት ጃንን እየጨራረሰችም ሊወጣ ሲል ትመለከተዋለች። በረጅሙም ትጣራለች። ጃን እያለች ስትጣራ ዞር ብሎም ይመለከታል። የመጣችውም ሜሊክ ነበረች። በመጨረሻም ጃን ዝም ብሎ ፓስፖርቱንም እያስተላለፈ ወደፊት ይራመዳል። የዚህን ጊዜ ሜሊክ ትደነግጣለች። ግራ የገባትን ብቻዋን ታወራለች። አይሆንም ጃን፣ ጥለህን እንዳትሄድ፣ በፍጹም መሄድ የለብህም፣ እባክህ ጥለህኝ እንዳትሄድ፣ ጥለህን አትሄድ እባክህ እያለችም ተስፋ ቆርጣ በገመዱ ስር ሆና ስቅስቅ እያለች ሜሊክ ወደ ውስጥ ሳትገባ ታለቅሳለች። ጃን በአንጻሩ ፍተሻውንና ማሟላት ያለበትን ነገር አሟልቶ ጨርሶ ወደ ውጭ ወጥቶ በረጅሙ ይተነፍሳል። ወደ ቀኝና ወደ ግራ ያየ ያስባል። በመጨረሻም ጃን ተስፋ ቆርጦ ስልኩንም አውጥቶ ሲም ካርዱን አውጥቶ ወደ መሬት ላይ ይወረውረዋል። ሜሊክም ተስፋ ቆርጣ እሱ ላይም ሳትደርስበት አልቅሳ ሲበቃት ተመልሳ መራመድ ትጀምራለች። በሌላ በኩል ፍርድ ቤት ሱምሩ ከሳሚት ጋር ተፋጣለች። ሁለቱም ጠበቃቸውን እያማከሩ ነው። ሁለቱም በተፋጠጡበት ልጃቸው ሀርካ አርፍዳ ትደርሳለች። አባትና እናቷን በቀኝና በግራ ባላንጣ ሆነው እየተመለከተች ነው። ታክሲንም ስትመለከት ሀርካ በጣም ትበሳጫለች። ዳኛውም ይናገራሉ። አቶ ሳሚ ሳንሳላን ከሱምሩ ጋር ያለውን የጋብቻ ፊርማ ህጋዊ ጋብቻ መፋታት እንደሚፈልግ ተናግሯል። ለፍርድ ቤቱ አቀርቧል። የአቶ ሳሚ ጠበቃም ተቀምጦ ከነበረበት ተነስቶ ክቡር ፍርድ ቤት፣ ደንበኛዬ እንደተናገሩት ከሆነ ይህም ቤተሰብ አንድ ማድረግና በትዳር ከሱምሩ ጋር መቀጠል እንደማይፈልጉ አስረድተዋል እያለ ሲናገር፣ ቆይ አንድ ጊዜ ጠበቃ አንድ ጊዜ እያለ ሳሚት ይናገራል። ደንበኛዬ አቶ ሳሚት ምን ተፈጠረ? አንድ ጊዜ እኔ መናገር የምፈልገው ነገር አለ ክቡር ዳኛ። አዎ አንድ ማስረዳት የምፈልገው ነገር አለ። ሐሳቤን ቀይሬያለሁ። መለያየት አልፈልግም፣ ከባለቤቴ ጋር በፍጹም መለያየት አልፈልግም እያለ ታሲንን እየተመለከተ ሳሚት ይናገራል። ሁሉም ይደነግጣል። ግራ የተጋባች ሱምሩም ምን ማለት ነው? ታክሲን ፈገግ ይላል። ሀርካ በጣም ደስ ይላታል። ሂክመት ትደነግጣለች። አዎ እንደዛ ነው፣ መፋታት አልፈልግም። ይገርማቸዋል፣ ባለቤቴን ምንም አደረገች ምንም እስካሁን ድረስ ወዳታለሁ፣ አሁንም ወዳታለሁ። አዎ ሐሳቤን ቀይሬያለሁ፣ መፋታት አልፈልግም እያለ ታክሲንን ይመለከታል። ግራ የተጋባች ሱምሩ ትናገራለች። ጭንቅላት እየሰራ ነው ወይስ አይደለም? ምን እያልክ ነው? ቆይ ከዚህ ሁሉ ነገር በኋላ እኔ እንደኑ ካንተ ጋር አብሬ መኖር የምችለው ከዚህ በተጨማሪ መለየት አለብን ብለህ ቀጠሮ ያስከው አንተ አይደለም ወይ? ፍቺውን እኮ የፈለግከው አንተ አይደለም እኔ? አሁን ምንድነው እሱ ሐሳብን
አስቀየረ። ሱምሩ ምን መሰለሽ በእርግጥ ያልሽው ነገር ትክክል ነው። ሁሉን ነገር እንዲቋጭ ፈለኩት እኔ ነበርኩ። ግን ይገርምሻል ያንን ነገር ወሰንኩት በችኮላና በብስጭት ነበር። ተናድጄ ነበር። ይገርምሻል አሁን ግን ተረጋግቻለሁ። ወደ ራሴ ወደ ቀልቤ ተመልሻለሁ። በጣም ነው የምወድሽ ሱምሩ። በፍጹም እንድንለያይ አልፈልግም የኔ ውድ። ግራ ትጋባለች። በፍጹም የማይታመን ነገር። በእርግጠኝነት በቃ ይሄ ሰው አብዷል ማለት ነው። እባክሽ ሱምሩ እንደዛ አትበኝ እባክሽ። ክቡር ዳኛ በቃ እንደዚሁ ነው። አሁን የተናገርኩት ነገር ነው። በፍጹም ከባለቤቴ ጋር መለየት አልፈልግም። ሐሳቤን ቀይሬያለሁ። ስለዚህ ክሱንም እያንዳንዱን ነገር ትቼዋለሁ። የአቶ ሳሚት ጠበቃም ይናገራል። አቶ ሳሚት ምን እያደረግክን ያለው? ምን እያልክን ያለው? ጠበቃ ሐሳቤን ቀይሬያለሁ በቃ። ስለዚህ ይቅር ማለት ነው ጌታዬ። አሁን ነገርኩህ እኮ ከባለቤቴ ጋር በፍጹም መለየት አልፈልግም። በጆሮ ያንሾካሾከ ለጠበቃውም ይናገራል። ይኸውልህ ታሴን የሚባል የተረገመ ሰው ደስተኛ እንዲሆን በፍጹም አልፈቅድም። አይገባህም ወይ? እንዲደሰት አልፈልግም። ስለዚህ ይህንን ክስ ውድቅ አድርጌዋለሁ። ይሄው ነው በቃ። ታክሲንም ግራ እየተጋባ ሳሚትን ይመለከታል። ሱምሩ የኔ ውድ እያለ ሳሚት ይናገራል። እየሳቀችም ግራ ትጋባለች። ታውቂያለሽ አይደለ ከአንቺ ጋር ከተለያዩ በኋላ ምን ያክል እንደምወድሽ እንደማፈቅርሽ የተረዳሁት በዛን ወቅት ነው። ካጠገቤ ሳታሽ በእውነት እልሻለሁ። ወይ ፈጣሪ ወይ ትዕግስቱን ስጠኝ፣ በእውነት ዛሬ ትዕግስቱን ስጠኝ እያለች ትገርማለች። ይኸውልሽ የኔ ውድ እባክሽ፣ አዎ የኔና የአንቺ ትዳር መታደስ አለበት፣ እድል ልትሰጪኝ ይገባል እያለ ሲናገር አባቷ ሀርካን በጣም ደስ እያላትን በዋቅረር ይላል። አዎ በድጋሚ በአንድ ጣራ ስር እንሆን እባክሽ፣ ልጆቻችንን እናሳድግ፣ ሎግ ለማድረግ እናብቃቸው፣ እጅ ለእጅ ተያይዘን የኔ ውድ እባክሽ ለፈጣሪ ብለሽ ይቅር በይኝ በቃ። የምን ፍቅር ነው የምታወራው? ቆይ ስለምን ቤተሰብ ነው ስለምን አንድ መሆን ነው የምታወራው? ይኸውልሽ ተመልከቺ፣ እኔና አንቺ በምትፈልጊው መልኩ እንኖራለን ደስተኛ ሆነን ከልጆቻችን ጋር ያለፈውን ነገር በሙሉ እንዳልተፈጠረ አድርገን እንረሳዋለን እያለ ሲናገር ፈገግ እያለች ህክመት ትገረማለች። አንቺ እንደፈለግሽ ሁሉ ነገር ይሆናል። እባክሽ ሱምሩ ይቅር በይኝ በቃ። አልፈልግም እኔ ሳሚት በፍጹም አልፈልግም። እኔ የምፈልገው ፍቺ ነው። ካንተ ጋር አብሬ መኖር አልፈልግም። እኔና አንተ ከዚህ በኋላ በአንድ ጣራ መቼም ቢሆን አብረን አንኖርም። ሱምሩ በመጨረሻ ሱምሩ ጠበቃዋን ትናገራለች። እባክሽን አንድ በይልኝ። ኧረ እባክሽ ሱምሩ እባክሽ ይቅር በይኝ። የተከበረው ፍርድ ቤት እንዲያውቅልን የምንፈልገው ነገር አስፈላጊው ነገር ተሟልቶልን ይሄንን ክስ ወይም ደግሞ ይሄንን የፍቺ ስነ ስርዓት እንድንቀጥል እንፈልጋለን። ተናገር አንተ ጠበቃ ተናገር፣ የሆነ ነገር በል። የሳሚት ጠበቃም ይናገራል። የተከበሩ ዳኛ ይሄ ጉዳይ እንግዲህ ቀላል ነገር አይደለም። የቤተሰብ ጉዳይ ነው። እነዚህ ሰዎች ለረጅም ዓመት አብረው ኖረው ከብደዋል፣ ወልደዋል፣ ሁለት ልጆች አላቸው። ሱምሩ ትናገራለች። የምን ልጅ ነው የምታወራው? ሁለቱም እኮ አድገዋል፣ ራሳቸውን ችለዋል። እማጠባው ህፃን የለኝም እዛ ቤት ውስጥ። ሀርካም ትናገራለች። እማዬ እባክሽ ለፈጣሪ ብለሽ ወደ ቤት ተመለሽ፣ በጣም ናፍቀሽኛል እኔ እያለ ሀርካ ትናገራለች። የሱምሩ ጠበቃ ትናገራለች። ክቡር ዳኛ ልጆቹ እንደሚታዩ ትልልቆች ናቸው፣ የራሳቸውን ህይወትም መኖር ይችላሉ። ዳኛውም ይናገራሉ። ተረድተናል። በዚህ መሰረትም ይሄ የክስ ጉዳይ እንዲቀጥል ተወስኗል። ሱምሩ በጠየቀችው መሰረት ከትንሽ ቆይታ በኋላ ውሳኔ ይሰጥበታል። ጠበቃውንም ሳሚት ይናገራል። የሆነ ነገር ማድረግ አለብህ እባክሽ ሱምሩ እባክሽ፣ እንደዚህ መሆን የለበትም። በሌላ በኩል ተስፋ የቆረጠችው ሜሌክ ወደ ውጭ እንደወጣች ስልኳንም በድምጽ ሪከርድ እያደረገች ለጃን መልእክት ታስቀምጣለች። ጃን ይኸውልህ ስልክን እንደከፈትክ በፍጥነት ደውልልኝ፣ ላናግርህ እፈልጋለሁ እባክህን። አዎ ሁሉን ነገር ተረድቻለሁ። ይኸውልህ ጃን አንተ አለህበት ድረስ ራሱ መጥቼ ነበረ። ደብዳቤውን ጻፍከውንም አንብቤዋለሁ። አዎ ኤርፖርት ድረስ መጥቼ ነበረ። መሄድ የለብህም ብዬ ላስቆምህ ሞክሬ ነበር። በሰዓቱ ግን መድረስ አልቻልኩም። አንተም በአካል በፊት ለፊት ለማግኘት በፍጹም አልቻልኩም። አልተገናኘንም። ጠርቼ ነበረ በጠራህም ግን አንተ አልሰማኝም። ነገር ግን ስልክን በድንገት ከከፈትክ ይሄ ድምጽ ከደረሰ በፍጹም መሄድ የለብህም። እኛን ጥለህ መሄድ የለብህም ጃን፣ እኛን ጥለህ መሄድ የለብህም። አዎ እኔም በጣም ነው የምወድህ፣ እባክህ አትሄድ ብላ ተናግራ ሪከርዱንም ልካ እየተራመደች ተክዛ ሜሌክ ትሄዳለች። የመኪናውን በር እየከፈተች አሻግራም እየተመለከተች ጥሎኝ ሄደ ማለት ነው አይደለ? በቃ ሄዷል። ነገር ግን ከልቡ ቢያፈቅር ኖሮ በፍጹም ጥሎኛ አይሄድም ነበረ። አዎ ጥሎኛ አይሄድም ነበረ። የሱን ልጅ በሆዴ ይዤ በፍጹም ጥሎኝ ሌላ ሀገር አይሄድም። አዎ በድጋሚ ልቤን ሊሰብረው ነው ማለት ነው። ነገር ግን በፍጹም አልፈቅድለትም። ከዚህ በኋላ ልቤን እንዲሰብሩ አልፈቅድም። አዎ አትምጣ በቃ ጃን፣ እንደውም እንዳትመለስ። አዎ እንደዛ ይሁን በቃ ምንም ችግር የለም እያለች ታለቅሳለች። በመጨረሻም መኪናዋን አስነስታ ከኤርፖርት ሜሌክ ብቻዋን ትጓዛለች። ለሌላ ቀን ቀጠሮ ተይዞ በሌላ በኩል ሱምሩ ከታክሲን ጋር ሆና ወደ ውጭ እየወጣች ነው። የሱምሩን እጅ ያዝ እያደረገ ሳሚት ይናገራል። የኔ ውድ ሱምሩ በእውነት ያላንቺ አይሆንልኝም ታውቂያለሽ። እባክሽ ለፈጣሪ ብለሽ ይኸውልሽ ሳሚት የማይረባ ነገር አትናገር። እጅን ልቀቀኝ አሁን። ይኸውልሽ ተመልካች እጅ ለእጅ ለምን ተያይዘን ወደ ቀድሞ ቤትሽ አትመለሽም? ለምን ደስተኛ አንሆንም? እኔና አንቺ እኮ አብረን ስንሆን ደስተኛ ነን። ሱምሩ ለፈጣሪ ብለሽ ሳሚት እኔ መቼም ቢሆን ተመልሼ ወደ አንተ ቤት አልመጣም። ራስህን አታርቅም። ወደ አንተ መቼም ቢሆን ከዚህ በኋላ አልመለስም። እኔ ሁሉም በተሰበሰበበት ይሄን እያዳመጠ ነው። ሀርካ በጣም ታዝናለች። ህክመትም ጣልቃ ትገባለች። ታክሲንን አመንሽው ማለት ነው? እኔ ማንንም አላምንም ህክመት፣ ራሴን ብቻ ነው ማምነው። ይገርምሻል። ስለዚህ ዞር በሉልኝ
ከመንገዴ ላይ ዞር በሉ። ሀርካ ትናገራለች። እማዬ ለፈጣሪ ብለሽ ቤተሰባችንን አትበተኙ እየለመንኩሽ ነው እማዬ እባክሽ ተመለሽ። እኔን አፍቀሽኛል። ምን እያልሽኝ ያለሽው ሀርካ? እኔ ነኝ እንደ ቤተሰቡን የበተንኩት? የማይረባ ነገር አትናገሪ ሀርካ። ሳሚትም ይናገራል። ሱምሩ ይኸውልሽ የኔ ውድ ተመልከች፣ እዚህ ጋር ቆሜ እያወራሁሽ ያለሁት ልክ እንደ ጤነኛ ሰው ነው። ነገርኩሽ ግን ይኸውልሽ ነግሬሻለሁ፣ ወደ ቤት ተመለሽ ብዬሻለሁ። ምን ልትሆን ነው ባልመለስ? እያስፈራራህ ባልሆነ እጄን ልቀቀኝ ብያለሁ። አንተ ሰውዬ ልቀቀኝ እጄ። ይሄን ሁሉ ነገር ሲመለከት ታክሲንም ይናደዳል። ባልመለስ ወይም ደግሞ እንደዚህ ባላናግረህ ምን ልታመጣ ነው ባክ? እያስፈራራይ ባልሆነ እየነገርኩሽ ነው። ይኸውልሽ ተመለሺ ወደ ቤት እያልኩሽ ነው እባክሽ። ጊዜን ጊዜ ታክሲን በመጨረሻ ጣልቃ ይገባል። እጇን ልቀቀው። ምን አገባህ አንተ? በዚህ ጣልቃ ለምን ትገባለህ? ታክሲን ምን አገባህ? እየነገርኩህ እኮ። ታክሲንና ሰሚት ይጣላሉ። ሰውም ጣልቃ ገብቶ ይገላግላቸዋል። ለምን ትገባለህ በዚህ ጉዳይ? በባለቤቴና በእኔ መካከል ምን ትሰራለህ አንተ? ዞር በል ብያለሁ። ዞር በል ልቀቃት። ወደ ሲኦል ግባ አፈር ብላ። ይበቃል። ዞር በል ብያለሁ። ሳሚትም ይናገራል። ይኸውልህ ታክሲን አለቅህም። በእውነት መቼም ቢሆን ከዚህ በኋላ አለቅህም ታክሲን። አቶ ሳሚት ኧረ እባክህ ተረጋጋ እያለ ጠበቃው ይቸገራል። ምን ታመጣለህ? ምን የምታመጣው ነገር አለ ሳሚት? ዞር በልኝ አንተ። አንድ ጊዜ ቆይ ዞር በል። ፖሊሶቹም ቦታው ላይ ይደርሳሉ። ምንድነው እዚህ የምትረብሹት? ፍርድ ቤት ላይ ሆናችሁ ምን እያደረጋችሁ ነው? ተረጋግተናል ፖሊስ፣ ምንም ችግር የለም። ሰላም ነው። እጇን ያዝ እያደረገ ታክሲንም ይናገራል። ሱምሩ ከዚህ እንሂድ። ሱምሩን አንጠልጥሏት ይዟት ይሄዳል። አዎ አለቀውም። ይሄን የተረገመ ቆይ አለቀውም። ሀርካ ወደ አባቷ ጋር ቀረብ እያለች አባዬ ተረጋጋ፣ በቃ ተረጋጋ። ሂክመትም ትናገራለች። በእውነት ወንድሜ ይቅርታ ልትጠይቀኝ ይገባል። እኔን የምን ይቅርታ ነው የምታወሩ ደግሞ አንቺ? አዎ አስታወስክ? እብድ ነሽ አንቺ እያልከኝ ነበረ። ይህንን ነገር ከዚህ በፊት ቀድሜ እኔ ተናግሬያለሁ ስለ ታክሲን። እሱ ይወዳታል፣ የእሷን ፎቶ አሰርቶ ግድግዳዋ ላይ ለጥፏል ብዬ ስናገር ምን ነበር ያልከው? አሁን ተመለከትክ አይደለም ባይነህ? ይኸውልሽ ትክክል ነበርሽ። አዎ ትክክል ነኝ። ልትክደኝ ነው ወይ? በቃ ልክ ነሽ። ያው ሀርካም ግራ ትጋባለች። የምን ስዕል ነው የምታወሪው አክስቴ? የማየ ስዕል አለው እያላችሁ ነው? ከዚህ በተጨማሪ ይሄ ሰውዬ አጎቴ? እንደዛ ነው እንግዲህ ሀርካ፣ እውነታው እንደዛ ነው። አጎትሽ ነው። ሀርካ ትናደዳለች። እናትሽ ደግሞ ይኸውልሽ ሞራል የሚባል ነገር የሌላት ሴት ነች። እውነታው ይሄ ነው እንግዲህ እያለ ሂክመት ትነግራታለች። አዎ የእናትሽ ማንነት እንግዲህ እንደዚህ ነው። አዎ ያንቺ እናትሽ እንደዚህ አይነት ሴት ነች። በሌላ በኩል ሜሊክ ከኤርፖርት እየተመለሰች ተክዛለች። ቀና ብላ ስትመለከት አውሮፕላኑ ጃን ይሄድበታል የተባለው አውሮፕላን እየበረረ ነበር። በዚህ መሃል ኖህ ወንድሟ ይደውላል። ስልኩን ተመልክታ በረጅሙ ተንፍሳ የደከማት ሜሊክ የወንድሟን ስልክ መመለስ ትተዋለች። በመጨረሻም ከአድካሚ ጉዞ በኋላ ቤት ትደርሳለች። የጃንን ደብዳቤ ትመለከታለች። እስካሁን ድረስ ሜሊክ በጉንጯ ላይ እንቧ እየፈሰሰ መቆጣጠር አቅቷታል። ልጇን ሆዷ እንዳበስ እያደረገች ማን ያውቃል፣ ምናልባት ልጄ ከኔ ጋር ብቻ ማደግህ የተሻለ ሊሆን ይችላል፣ ለኛ መልካም ሊሆን ይችላል። አዎ ምንም ነገር መጨነቅ የለብህም ልጄ፣ በጣም የሚወድህ ወንድም አለኝ። አዎ አጎታ አለ ከጎንህ፣ እናት አለ ላንተ ስትል ህይወቷን የምትሰጥ እናት። ቃል እገባለሁ የአባትህ ከጎንህ አለመኖር እንዲሰማ በፍጹም መቼም ቢሆን አላደርግም። ራሴው አሳድግሃለሁ። ቃል እገባለሁ እናትህ መቼም ቢሆን ጥላ አትሄድም። ቃል እገባለሁ መቼም ቢሆን። በመጨረሻም ወደ ቤት ስገባ ከሲቪላይ ጋር ሜሊክ ትገናኛለች። ሜሊክ የት ነበርሽ? በጣም እኮ አሰብኩ፣ ተጨነቅኩ። ወዴት ሄደሽ ነበረ? በቤት ቀኑ ሙሉ የለሽም። ምን ነበረ? የተፈጠረ ነገር አለ? ሲቪላይ ምን እያልሽኝ ያለሽው? ምን ነበር ማለት? ለምን ፈለግሽኝ እያልሽ ነው? በጣም ብዙ ጊዜ ደወልኩልሽ፣ ነገር ግን ላገኝሽ አልቻልኩም። ምን መሰለሽ ስልኬ ሳይለንት ነበር፣ አልሰማሁትም ነበር። ለማንኛውም እቤት መጥቻለሁ፣ መጨነቅ የለብሽም ሲቪላይ። በጣም ጥሩሽ፣ እንኳን መጣሽ። ወዴት ነበር የሄድሽው ግን ንገሪኝ እስኪ። ይህን ሁሉ ሰዓት እያለቀስሽ እኮ ነው። ንገሪኝ እንጂ ምን ሆነሻል? በመጨረሻም መናገር አቅቷት ሜሊክ ቻን የጻፈውን ደብዳቤ ለሲቪላይ ታሳያታለች። ደብዳቤውንም ሲቪላይ ትመለከታለች። ሄዷል እያልሽ ነው? እንዴት ይሆናል? እንዴት ጥሏችሁ ይሄዳል? ሄዷል ማለት ምን ማለት ነው? በቃ እሱ ሄዷል። እሱን ለማስቆም የምችለውን ሁሉ አደረግኩ። እየሮጥኩ ሄድኩ። ሲቪላይ ተከተልኩት። መሄድ የለብህም ብዬ ላስቆመው ነበር። ኤርፖርት ድረስ ሄጄ ነበር። ቻን እያልኩም ጠራሁት። ጥለኛ አትሂድ አልኩት። ነገር ግን ረፍዶብኝ ነበር። አዎ እኔም በትክክል ሊያየኝ ሊመለከተኝ አልቻለም። አርፍጄ ነበር። ድምፄን ከፍ አድርጌ እሱ ጋር እንዲሰማ ድረስ ማድረግም አልቻልኩም። ሰው በጣም በዝቶ ነበር። እኔ የምልሽ ግን አንድ ነገር፣ እሱ ከዚህ ሄዱ ባይሆን ኖሮ ይቅርቴው ነበረ። እኔ እኮ ይቅርታ አድርጌለታለሁ፣ ይቅር ብዬው ነበረ። ነገር ግን ምን ማድረግ ይቻላል? እኔ እኮ ልቤን መቆጣጠር አልችልም። ብበሳጭም ብናደድም ምንም ነገር ማድረግ አልቻልኩም ነበር። ነገር ግን ምን ታደርጊዋለሽ ሲቪላይ? አሁን ሄዷል፣ እሱ ጥሩ ሄዷል። በድጋሚ ቻንን ማግኘት አልችልም ከዚህ በኋላ። ታውቂያለሽ ግን ሲቪላይ፣ እኔና ወንድሜ ያለ እናት ነው ያደግነው። አባታችን በእርግጥ ከጎናችን ነበረ፣ ነገር ግን ከጎናችን እንደሆነ አልነበረም። ልክ እንደዚሁ ደግሞ እጣ ፈንታዬ ተመሳሳይ ሊሆን ነው። ልጄም ያለ አባት ሊያድግ ነው።
ይሄን ምርጫ ደግሞ የመረጥኩት እኔ ነኝ። የልጄን ህይወት ራሱ አበላሽው። ለዚህ ነው ልቤ በጣም የተጎዳው እያለች ስቅስቅ እያለች ሜሊክ ታለቅሳለች። ይኸውልሽ እንደዛ የሚባል ነገር የለም ሜሊክ። ይኸውልሽ አዳምጪ፣ በፍጹም እንደዛ አይሆንም። የሆነ መንገድ እናገኛለን። ከዛ ስልክ ይደወልለታል። አስፈላጊ ከሆነ ደብዳቤም ቢሆን ትጽፊለታለሽ። በእርግጠኝነት ይመለሳል። ከዚህ እኮ ጥሎ የሄደው ተስፋ ስላጣ ነው። ይኸውልሽ አዳምጪኝ ሜሊክ፣ ለመኖር ተስፋ አጥቶ ነው። እንደዛ ማድረግ አልችልም። ይኸውልሽ ሲቪ ላይ እኛ ላይ ይሄን ሁሉ ነገር ካደረገ በኋላ በፍጹም ይቀራለው። አዎ መልመድ አለብኝ። የቻንን ከጎኔ አለመኖር መልመድ አለብኝ። በቃ እንደዛ ነው የሚሆነው። እንደዛ ማድረጋችን ይኸውልሽ ሜሊክ፣ ይሄን ያክል እየወደድሽው በፍጹም አይሆንም። እየተባባሉ ሲላቀሱ ቦታው ላይ ነው ይደርሳል። ሜሊክ ተጨነኩ እኮ ምንድነው እሱ ስልክ አታነሽ ብሎ ሲናገር ከተቀመጠችበት ደብዳቤውን ይዛ እየሮጠች ወደ ክፍሏ በፍጥነት ትገባለች። ሲቪ ላይም ሜሊክን ተከትላ ትሄዳለች። በሁኔታው ኖህም ግራ ይጋባል። በመጨረሻም ግራ ቢገባት ሜሊክ እየሮጠች ከባህር ዳርቻው ትደርሳለች። ውጭም እንደሆነች ትናገራለች። ፈጣሪ አምላኬ ሆይ እባክህ እርዳኝ፣ ጥንካሬ ስጠኝ ብላ ተናግራ በረጅሙ ትተነፍሳለች። አዎ ፈጣሪ እርዳኝ፣ ማንም ሰው እኔን ሊረዳኝ አይችልም። ምንድነው ማድረግ ያለብኝ? የሚረዳኝ ሰው ከጎኔ የለም። እዚህ ቤት ውስጥ ብቻዬን ስቆይ ምንድነው እየሰራሁ ያለሁት እያለች ብቻዋን ስትናገር ከርቀት ላይ ሆና ሲቪ ላይ ትከታተላለች። ኖህም ወደዛው ይሄዳል። ምንድነው የተፈጠረው? ሲቪ ላይ የነገረችሽ ነገር አለ? ምንድነው የሆነችው? እህቴ እኔ ምንም ነገር አላወኩም። የተናገረችው ነገርም የለም። የት ነበር የሄደችው? ትንሽ አሽከርክሬ ተመልሼ እመጣለሁ ብላ ነበር የወጣችው። የት ነበር የሄደችው ታዲያ? ነግራሻለች? ከዚህ በተጨማሪ ስልኬን ስለምንድን ያላነሳችው? ሜሊክ በአንጻሩ በረጅሙ ተንፍሳ ራሷን እያረጋጋች ነው። ሜሊክ መረጋጋት አለብሽ። አዎ ሜሊክ ራስሽን አረጋጊ። እያለቀሰች ነው እህቴ። እባክህ ተረጋጋ ነው። ማልቀስ ካለባትም ታልቅስ። በቃ አለቀሰች ማለት የሆነ ችግር ገጥሟታል ማለት ነው። የእሷን ችግር እኮ ለመፍታት ነው እዚህ ጋር የተገኘሁት። ምን እያልሽ ነው ያለሽው? እህቴ እያለቀሰች እንደዚህ በርቀት መመልከት አለብኝ? ምንድነው አንተ እየሆንክ ያለው? ቆይ ለምን አትረጋጋም? ጊዜ ስጣት። በቃ ራሷ ትፈታለች። ችግሯ ምን እንደሆነ ማወቅ የለብኝም እኔ? ምንድነው ችግሯ? ያ የማይረባ ቢጫ ጸጉር ነው ችግሯ? በዛ ሰውዬ ምክንያት ከሆነ እንደዚህ እያለቀሰች ያለችው ምን ታደርጋለህ? በሱ ምክንያት ቢሆን ምን ታደርጋለህ? ንገረኝ። ማልቀሳችንም ይሄን ነው እያልኩሽ ያለሁት። በፍጹም ማልቀሳችንም በሱ ምክንያት ለፈጣሪ ብለህ ነው። ይሄን ሁሉ ስትሰማ ሜሊክ በድጋሚ ስቅስቅ እያለች ታለቅሳለች። ለምን አትረዳትም የኔ ውድ ነው? ይሄ እኮ ፍቅር ነው። ይሄን ነገር መደበቅ ወይም ደግሞ ለቅሷን ማቆም አትችልም እሷ። ይኸውልህ መሳቅ፣ ማልቀስ፣ ማፍቀር እነዚህን ነገሮች መደበቅ አትችልም። ከራስ ብቻ አይደለም ከሰውም መደበቅ አትችልም። ምክንያቱም ይሄ ስሜት ነው። ገባ? ይህን ስሜት ደግሞ መቋቋም አይቻልም። የሚደበቅ ነገር አይደለም። ሲቪ ላይ ይኸውልሽ ልክ እንደ ፈላስፋ እኔ ጋር እንደዚህ አይነት ነገር አትናገሪ። መናገር የፈለግሽው ነገር በግልጽ ንገሪ። ምንድነው እሱ? የማይረባ ውሻ እህቴ ላይ ያደረገው ነገር? ኧረ ዝም በል እባክህ፣ ለፈጣሪ ብለህ ዝም በላት። እንደዛ ከሆነ ይኸውልህ በስነ ስርዓት አውራ። እሺ ምንድነው የሆነችው? እንደዚህ እያለቀሰችማ ብቻዋን ዝም አላትም እያለ ሲራመድ ኖህ አይሆንም አልኩ። በቃ እሷ ብቻዋን መሆን አለባት። ትንሽ ደቂቃ መረጋጋት አለብን። እያለቀሰች ዝም ብዬ ማየት አለብኝ ወይ ብሎ እየተራመደ ወደ ሜሊክ ጋር ይደርሳል። እሷ ጋር እንደደረሰ ሜሊክ ምንድነው የተፈጠረው? ምን ሆነሻል? ምንድነው ቆይ የተፈጠረው? ደግሞ እያለቀስሽ ነው። በዚህም ተገርሜያለሁ። አንቺ እኮ በቀላሉ እንደዚህ የምታለቅሽ አልነበርሽም እያለ ይስቅባታል። እሷም ፈገግ ትላለች። ምንድነው የተፈጠረው እህቴ? ያን ማይረባ ቢጫ ጸጉር አግኝተሽው ነበር? እሱን እየለመንሽው ነበር? ምንድነው የተፈጠረው? ንገሪኝ። እኔ ምለው ግን ይሄንን ነገር ትወደዋለህ እንዴ? የኔን መዋረድ ትወደዋለህ? ከዚህ በተጨማሪ ቻን እኔም ቢክደኝ ደስ ይላል አይደል? ከኔ ጋር ብንለያይ እስከመጨረሻው ድረስ ደስ ይላል አይደል? ይሄን ነው አይደል የምትፈልገው አንተ? ሰዎች ሁሉ በተሰበሰቡበት፣ ቤተሰቦች ሁሉ በተሰበሰቡበት እኔም ቢክደኝ፣ ክብሬም ቢያዋርድ ከሱ ጋር እስከመጨረሻው ድረስ ብለያይ ትወደዋለህ አይደል? ይሄን ትፈልገዋለህ አይደል? ከዛ በመጨረሻ ከልቤ ውስጥ አውጥቼ ጃንን ባስወግደው እስከመጨረሻው ድረስ አይኑን ማየት አልፈልግም ብል ደስ ይላል። የዛን ጊዜ ዘና ትላለህ፣ ረፍት ታገኛለህ። ይሄን ነው የምፈልገው። እየተባባሉ ሲጨቃጨቁ ሲቪ ላይ ከርቀት ሆና ትመለከታለች። ሜሊክ ምን እየተናገርሽ እንደሆነ ይገባሻል? ምንድነው እሱ? ረፍት ታገኛለህ ማለት? ከዛ ስለኔ መቼም ቢሆን አታስብም ማለት ምን ማለት ነው? ላንቺና ለሲቪ ላይ ካላሰብኩ የኔ መኖር ምን ትርጉም አለው? ለእናንተ ካልሆንኩ ሁልጊዜ እናገራለሁ። እኔ ግን በጣም ደክሞኛል። ይኸውልሽ ሜሊክ እኔ አንቺ እንድትሰቃይ በፍጹም አልፈልግም። ያንቺን ስቃይ መቋቋም አልችልም። እንድትናደጅ አልፈልግም። ነገር ግን ይሄው እየተበሳጨው እየተናደድኩ ነው ያለሁት። ነው ተናድጃለሁ። አይታይም? አንተ የማትፈልገው ስቃይ፣ አንተ የማትፈልገው ህመም እኔ ላይ አለ። ተመልከት። አይታይም? ይሄን ነገር ደግሞ መቋቋም አለብኝ። ለምን እንደሆነ ታውቃለህ? አይገባህም? የሆነ ሰው የኔ የሚለውን ሰው የሚወደውን ሰው ካጣ በኋላ እንደዚህ መሰቃየት አለበት። ይሄን ነገር ደግሞ መቋቋም አለበት። አለበለዚያ ያብዳል። ያ ስሜት አሁን እኔ ጋር አለ። ገባህ? ከዚህ ውጭ ምን ልሆንሽ? ከማልቀስ ውጭ ምን ምርጫ አለኝ? ምንድነው የምትፈልገው? ማበድ አለብኝ? በቃ ብቻዬን መሆን እፈልጋለሁ። ተወኝ በቃ ልተንፈስበት። ማንንም አልፈልግም። አሁን የልጄ አባት ከዚህ በኋላ ከኔ ጋር መቼም ቢሆን አይሆንም። ገባህ? ይሄ ነገር ቀላል እንዳልሆነ ልታውቅ ይገባል። ለዚህ ነው ይኸውልህ ማልቀስ ካለብኝ ማልቀስ ያለብኝ። በቃ ተወኝ። በቃ ብቻዬን ይበቃል። ማልቀስ ካለብኝ አለቅሳለሁ ቀኑን ሙሉ። በቃ ይበቃል ብላ ተናግራ ሜሊክ ወንድሟን ትታው ትሄዳለች። ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ እስከ መጨረሻው ድረስ መንታ መንገድ ድራማን መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።